ነገም ወደፊትም ስትኖሩ በህይወታችሁ አንድ ነገር ላይ ብቻ አትኩሩ። እሱም ራሳችሁ ላይ ነው። እናንተ ጋር የሚቀጥለው ማንም ፐርሰን አይደለም። ኃይላችሁም፣ ስልጣናችሁም፣ ኤቭሪቲንጋችሁ አንድ ቀን ሉዝ ታደርጉታላችሁ። ከእናንተ ጋር የሚቆየው ማን ነው? ራሳችሁ ብቻ ናችሁ። ስለዚህ ራሳችሁ ላይ ኢንቨስት ማድረግን ተለማመዱ። ስለእናንተ ለራሳችሁ ብቻ ጊዜ ስጡ። እያንዳንዱ ነገር ከእናንተ ጋር የሚቀጥለው እናንተ የተሻላችሁ እስከሆናችሁ ድረስ። እናንተ የማትጠቅሙ ሰዎች ከሆናችሁ ምንም ነገር ከእናንተ ጋር አይቀጥልም። በዚህ ምድር ላይ ጥንካሬያችሁ ሰው እንዲወዳችሁና እንዲያከብራችሁ ያደርጋል። እናንተ ደካማ በሆናችሁ ቁጥር ደግሞ እናንተ ለሚንቋችሁና የሚጥሏችሁ ሰዎች በዙሪያችሁ እየበዙ ይሄዳሉ። አይታችሁ ከሆነ እዚህ ምድር ላይ ለመወደድም ለመጠላትም ምክንያቱ ራሳችሁ ጋር ነው ያለው። የእናንተ ጥንካሬ ወይስ የእናንተ ደካማነት ነው እንድትጠሉም እንድትወደዱም የሚያደርጋችሁ? ስለዚህ እናንተ ራሳችሁ ላይ ጠንካራ የሆነ ስብዕና ገንቡ። በማንም የማትመሩ ራሳችሁን ሀሳባችሁ ላይ ብቻ የምትመሩ ሰዎች ከሆናችሁ ብዙ ሺህ እልፍ አላፍት የሚወዳችሁ የሚከተላችሁ እናንተን ሀሳባችሁን የሚደግፍ ሰው ይመጣል። ሰው ሊደግፋችሁ የሚወጣው ሀሳባችሁ የተሻለ ስለሆነ ብቻ አይደለም። በደንብ አድርጋችሁ ስሙ። እዚህ ምድር ላይ ሰዎች ተብላችሁ ስትፈጠሩ ሁሌም አንድ ነገር አለ ከጀርባችሁ፣ እሱም ፓወር ነው። ይህ ፓወር ምንድን ነው? ሀብት፣ ዝና ወይስ አቅም? ከሶስቱ አንዱ ከሌላችሁ እናንተ ተጽዕኖ ፈጣሪ መሆን አትችሉም፣ በጭራሽ አትችሉም። ምክንያቱም የዚህ ምድር እጅግ ቁልፍ ያለው ተጽዕኖ በመፍጠር ውስጥ ነው። የእናንተ ተጽዕኖ አለመፍጠር ዋጋችሁ ምንም እንዳይሆን ከማድረጉም በላይ ደግሞ ዋጋ የሌላችሁ ሰዎች እንድትሆኑ ያደርጋችኋል። ለዚህ ነው the power is the key of everything ተብሎ መጽሐፍ ላይ የተጻፈው። ሁሉም ነገር ለመግዛት ኃይል ይፈልጋል። እዚህ ምድር ላይ ዝነኛ ሰዎችን ሁሉም ሰዎች ይወዷቸዋል፣ ያከብሯቸዋል፣ ከእነሱ ጋር ፎቶ መነሳት ይፈልጋሉ። ይህ ለምን እንደሆነ ታውቃላችሁ? እነሱን ስላወቋቸው አይደለም፣ እነሱ ጋር ያለውን አቅም ስለተረዱ ሳይሆን፣ ሰው በተፈጥሮ ዝናና ስልጣንን ፓወርን ካገኘ እናንተን ይከተላቸዋል። ለዚህ ነው ከሶስቱ ነገር አንዱን አትጡ፣ ከዝና ከሀብትና ከአቅም። ሶስቱን ካላችሁ እመኑ፣ ሁሉም ሰው ይወዳችኋል፣ ሁሉም ሰው ይንከባከባችኋል። ስለዚህ ነው ጌዲዮንን ለመውደድ ስለ ጌዲዮን ፐርሶናሊቲ አንደርስታንድ ማድረግ አይጠበቅባችሁም። ጌዲዮን አሳያቸው። ከውጭ ከወደዱ ይወዱሃል ሳይሆን አንተ ጋር ላይ ያለውን ነገር ሲፈልጉ አንተን ያከብሩሃል። ስጋራ የታሰረበት ዛፍ ላይ ነብሮች፣ አንበሳዎች ያንን ስጋ ለማግኘት እንደሚሯሯጡት ሁሉ ሰው ልጅ አንተ ጋር የሚያገኘው ነገር ካለ ይወዳል፣ ያከብራል፣ የፈለገውን ነገር ከልቡ አውጥቶ ይሰጣል። እመነኝ፣ የማትጠቅም ሰው ሆንክ ግን ራስህ አይደለም ቤተሰብህ ራሱ አንተን አያከብርም፣ ይንቃል። ስለዚህ ነው ራስ ላይ ኢንቨስት አድርገህ ዛሬም ነገም ራስ ላይ ብቻ አፍተኩ። ከማንም ጋር አትወዳደር። አንተ ከነገ ዛሬ የተሻልክ ሰው ከሆነ እመነኝ ብዙ ሰው ከኋላ ይከተላል። በነገራችን ላይ እዚህ ምድር ላይ ያለ የተባለ ባለሀብት ከዕለታት አንድ ቀን ቢቸገርና ገንዘብ አበድሩ ብለው ወደ እናንተ ቢመጣ ሁሉም ሰው ለዛ ባለሀብት ያበድሯል። ለምን እንደሆነ ታውቃላችሁ? መልካም ስለሆናችሁ አይደለም ለዚህ ሰው የምታበድሩት፣ ነገ የተሻለ ሰው ስለሆነ የዛሬውን ውለታውን በተሻለ አቅም የመመለስ አቅም አለው ብላችሁ ስለምታስቡ ነው። አያችሁ፣ ሰዎች ስንባል ለመልካምነታችን ራሱ ምክንያት እንፈልጋለን። የተሻለ ሰው ከጠየቀን የተሻለ ነገር እንሰጣለን። ስለዚህ እናንተ የተሻለ ሰው ሁኑ። በቃ ከዛን ሁሉ ነገር እጃችሁ ላይ ነው። ደካማ ከሆናችሁ ደግሞ ሁሉም ነገር ከእናንተ እንደ ሰማይ ይርቃችኋል። የዛሬ መልእክት ይሄ። ወዳችኋለሁ።